ይሄ ሞኝ የምር በእነዚህ እንጨቶች እንዳንተ ቤት መገንባት የሚችል ይመስለዋል? አባ መች ነው ቤታችን የሚያልቀው? ትንሽ ብቻ ነው የቀረው ልጄ፣ ትንሽ ብቻ፣ ከዛ ያልቃል። እሺ ከዚህ በላይ እዚህ መቆየት አልችልም። አፖሊኖ እሱ ሁሉንም ነገር አለው፣ ትልቅ ቤት አለው። አንተ ግን ይሄ የእንጨት ቤት ብቻና ህልም ብቻ ነው ያለ። ውዴ ለእኛና ለልጃችን ብዬ እኮ ነው ይሄን ቤት እየገነባው ያለሁት። ጊዜ ብቻ ስጪኝ፣ ሌላ አልፈልግም። አንተ ድሃ ነህ አፖሊናሪ፣ ድሃ። ለምን ትተይናለሽማ? ጥለሽን ለምን ትሄጃለሽ? ምክንያቱም አባትሽ ድሃ ነው። ገባሽ? እማ ትታን ሄደች። ይህንን ታምናለህ? ህይወቴን ሙሉ እዛ ቅራቁንቦ ቤት አባክኘው ነበር። ስለሱ እርሺ ውዴ። የማይረባ ሰራተኛ ምንም እድል የለውም። ለምርጡ ቀናችን፣ ለምርጡ ቀናችን ቃል እገባልሻለሁ ልጄ፣ አንድ ቀን ይሄ ቤት እውነተኛ ቤታችን ይሆናል። ቃሌ ነው። ምኑም ማይረባ ነው የምር። እንዳንተ ቤት መስራት የምችል ይመስለዋል? አሳዛኝ ሰውዬ። መቼም ቢሆን እንደኔ አይነት ቤት መገንባት አይችልም። አፖሊኖ ያለውን ንብረት በሙሉ ሸጠ፣ ለልጁ ቃል የገባላትን ቤት ለመስራት።